ሄሎ ሰላም ነው ሀቢብ? ሰላም ወንድሜ እንዴት ነህ? የውልሽ እንትና ሙባረክ ማለት የእነሱን ውስጡን በደንብ ማወቅ አለብህ ወንድሜ። እኔ የመጣሁትኝ ትላንትና ነው። እግዚአብሔር ነው የምላችሁ። በአሊራዳ ተባብሬ የመጣሁትኝ ትላንትና ነው። እኔ ተነጋግሬ በአሊራዳ አዎ እግዚአብሔር ነው የምልህ። ይኸው እኔ ያለሁትኝ አሁን አላቃቸውም አያውቁኝም። በቪዲዮ ተገናኝቼ ልጆቹ ረድተውኝ ያለሁትኝ እንትን ነው አጅማን ነው መጥቼ ማለት ነው ከነሱ ቦታ ማለት ነው። እነሱ አምጥቶ ካልረዳ ካምፓኒ አምጥቶክ? አዎ መድኃኒዓለምን ነው የምልሽ። እኔ አሁን ያለሁትኝ ሰው ጋር ነው። እግዚአብሔር ነው። ትናንትና ላይቭ ላይ ሙባሪክ ማለት ነው ሙባሪክ ሲያወራ ከታች በጣም እየጻፍኩልሽ ነበረ። ምክንያቱም እሱ ሙባሪክ የእነሱ ቢሮ ቁጭ ብሎ ማለት ነው እየተነተነ የሆነ ሰዓት ለቆ አይቻለሁ። ኢቭን እኔ ቪዲዮ አሰርተውኛል። ይኸውልህ ለአንዴ ልጨርስ ቆይ ሙቤ። እኔ ስመጣ ቪዲዮ አሰርተውኛል። ያ ቪዲዮ ምንድን ነው? አሊራዳ ቆንጆ እንደሆነ ልክ ሙባሪክ እንደሚያወራው ማለት ነው አሊራዳ ቆንጆ እንደሆነ እንደተሳካልኝ። አሁን ያንን ቪዲዮ አይተው ብዙዎቹ ይመጣሉ፣ ይሳሳታሉ። ገና ሳትመጣ እንደመጣ ካርገክ ቪዲዮ ስራ ተብለክ? አዎ ገብቶሻል። ያ ቪዲዮ አሁን ኤዲት እየተደረገ ነው፣ እንዳትለቁ። በዚህ ቪዲዮ ምክንያት እኔ መሳሳት አልፈልግም። ብዙ ነገር ይደርስብኛል። በቃ እኔ 2100 ብር ነው ተስማምቼ የመጣሁት። በሙያ ነው የመጣሁት። ጅብሰም ሰራተኛ ነኝ እዛ ማለት ነው። እየተዟዟርክ ነው ህንፃዎችን የምሰራው። ያንን ስራ አስጥሎኝ ቪዲዮዎች አሉ፣ ሪከርድ አለ፣ የእሱ መታወቂያ አለ፣ እያንዳንዱ ማለት ነው። ይኸው እኔ ቀኑን ሙሉ ዛሬ ያለሁትኝ ሰው ቤት ነው። አሁን ቪዲዮ ስከፍቼ ባሳይሽ ታምኛለሽ። እግዚአብሔር ነው የምልሽ። ፀሐይ ላይ ሲያንቃቀኝ ትናንትና ሎኬሽን ላኩለት ማደሪያ ይመጣልሃል ብሎ ማለት ነው አስገብቶኝ ማለት ነው። ከዛ ከገባው በኋላ ሁሉም ገብተው ተኝተው እኔ ምን ልተኛ እንዳለ ሁለት ነው የተኙት። እኔ ምን ልተኛ? ኧረ እባክህ ና እና ውሰደኝ ወይም አልኩትኝ። ሊመጣ አልቻለም። አጠፋፋ። አንተ ገና ዛሬ ከመምጣት ወሬ ታበዛለህ ወይ? ወንድሜ ቪዲዮ አብራ። ማንንም ሰው ስም ሲያነሳ ቪዲዮ ማብራት አለበት። ቪዲዮ አብራ። ምን አልሽኝ? ቪዲዮ ክፈት። ቪዲዮ እሺ። አቡዬ በእናትሽ ሄደሽ እየጠራሽ ነው። በኋላ ሰው ፈልግልን ምናምን አትበይኝ። ተዋጠራሽ ያለው ይባላል። ሙባረክ አንተ ትናንትና አስገቢ። ቆይ ሙባረክ እኔ በህይወቴ ሰው አስገቢ ብሎኝ አንድን ሰው ሳላቀው ለማንም ሰው ሳላቅ አስተዋውቄ አላውቅም። በቀደም አንተ አስገቢ ስላልከኝ አስገብቼ ብዙ አውርቶ 3000 ምናምን ሰው ፎሎ አድርጎት ነው ሄደው። ስለዚህ ሀቢባ ቤት ስለሆነ ጥሩ ሰው ነው ብለው አሁን በጣም ብዙ ሰው አንቺ ቤት ስለሆነ ነው ያመንኩት። ይምጣና ኤክስፕሌን ያርግ። ይምጣ፣ ጥራው፣ ደውልና አንተ ነህ እዚህ ቤት ያስገባከው እሱ ይምጣ። ነገ ሀቢባ ቤት ስለሆነ ነው ያመንኩት። ማንም እንዲበላ አልፈልግም። ደውልለትና ይምጣና እዚህ ጋር መጥቶ ኤክስፕሌን ያድርግ ስለሱ። እውነት ነው ውሸት ነው አናውቅም። አሁን እሱ የሚያወራው በእናትሽ እኔም ይታይሻል፣ ሀቢባ ይታይሻል። ይኸውልሽ እግዚአብሔር አልፈጠውም። ትናንት እንደመጣሁ ይኸውልሽ አየሽ አይደል? ይኸው ቤት ቀጥታ አመጣሁኝ እዚህ ቁጭ አልኩኝ። እሱ ሲጀመር እንደሚያወራው እኔ አሁን በአፌ ሳወራ እሱ ገብቶ ሊያሳምንሽ ይችላል አይደል? እኔ ጋር ያለው ቪዲዮ ሁሉንም ሰው ያሳምናል። እኔ ልክልሻለሁ፣ ሀይ በይኝ፣ ቴሌግራም ላይ ሀይ በይኝ። የእነሱን ስራ ልክልሻለሁ፣ ምን እንደሚሰሩ ምን አስገብተው ምን ውስጥ እንደሚከቱ ማለት ነው። ያጠፋችሁ ነገር ካለ ነፃነቱን ስጠው፣ በነፃነት ይናገር። የመናገር ነፃነቱ ይከበርለት። ስልክ ቁጥር ሙቤ አንተ እኮ ማለት ነው ምንም እኔ አንተ ላይ የማመጣው ችግር የለም። አንተ ከእነሱ ጋር ተስማምተህ በሆነ ነገር ልትሰራላቸው ትችላለህ። ግን ያ እነሱ ጋር ያ ነገር የለም። ገብቶሃል? እኔ ትናንትና ነው የመጣሁትኝ። ለምንድን ነው የወጣሁትኝ? ዛሬ ለምንድን ነው የወጣሁትኝ? የመጣሁትኝ በጅብሰም ነው። በ2100 ብር ተስማምተን እጄ ላይ 1800 እንደሚደርስ በሙያዬ እንደሆነ ከዛ ውጭ ከሰራ እኔን ጠይቀኝ። ምክንያቱም እኛ ህጋዊ ነን፣ ሁሉ ነገር ላይሰንስ አለ ብሎ ያንኑ ልኮልኝ ተስማምቼ አምኜበት ነው የመጣሁትኝ። እዚህ ከመጣሁ በኋላ ምን ይላል? ኮንስትራክሽን ከግብጾች ጋር ማለት ነው። በዛ ላይ ማደሪያ የለም። ከዛ በኋላ እንዴ እኔ እኮ አልችልም ብያለሁ። ኮንስትራክሽን አልችልም አይደለም ከፍዬ 300,000 ብር ከፍዬ አንተ ራሱ ከፍለህ 300,000 ብር ብከፍለኝ አልችልም፣ ማልችለውን ስራ አልችልም እልሃለሁ። ምክንያቱም አልችልም ንገረኝ ብዬው ቪዲዮ ላከልኝ። ያን ቪዲዮ አይቼ ተስማምተን ሪከርዱ ምናምን የመጣ እዚህ ከመጣው በኋላ ከግብጾች ጋር አስገባኝ። ማደሪያ የለም በዛ ላይ እነሱም ደግሞ አሰሪዎች ናቸው። ምን አሉኝ? አስተርጉሜ እዚህ እንደዚህ አይነት ስራ የለም አትልፋ አሉኝ። እሱ ደግሞ ስራ ቦታ ገና ትናንትና መታ እንደዚህ አይነት ወሬ ታወራለህ ወይ ይለኛል። ምክንያቱም እኔ አሁን ቢያስገባኝ ምርጫ አይደለም ያስኩትኝ። እኔ ገብቶሻል አይደለ? አሁን እኔ እችላለሁ ማንኛውም ስራ ብዬ ብመጣ ምንድነው መረዳት ያለባችሁ እንጂ እናንተ ምርጫ ቢሆን አዎ እኔ ነኝ ጥፋተኛ። እኔ ግን ምርጫ አይደለም ያስኩትኝ። ሸውዶኛል። በዚህ ስራ ትመጣለህ ብሎ ሸውዶኛል። ያንን ስራ አላገኘሁትም። እሺ መጀመሪያ እዛ ሆናችሁ አንዴ
ልጠይቀት ጽድት ያለ ነገር መጀመሪያ አንተና አልረዳ ድርጅት ስትነጋገሩ አንተ ዱባይ መጥተህ ኮንስትራክሽን ስራ እንደምትሰራ ነው የተነገረ። ማነው ሶሪ ጅብሰን ቦርድ ስራ እንደምትሰራ ነው የተነገረ። ጅብሰን የጅብሰን ባለሙያ ነህ። በሙያክ ጅብሰን ልትሰራ በስንት ደሞዝ? 2100 በ2100 ድርሃም። እሺ ስንት ከፈልክ? 300 ሺህ ብር የኢትዮጵያ 300 ሺህ ብር ከፍለህ። እሺ ከዛ ከመጣክ በኋላ ግን ዱባይ ከገባ በኋላ ግን የምትሰራው ስራ ምንድን ነው አለክ? አሁን እንዳልኩሽ ኮንስትራክሽን ውስጥ ከልጆቹ ጋር አስገባኝ ትናንትና ማታ። ከዛ ሲያስገባክ ምን አልከው? እኔ እናንተ እኮ ኢትዮጵያ ሆኜ 300 ሺህ ብር ከፍዬ ስመጣ የተነጋገርነው ጅብሰን ቦርድ በሙያዬ እንደምሰራ ነበር ስትለው ምን አለክ? እሱ መጥቶ ማለት ነው ለአረቡ መጥቶ ነገረውና ማለት ነው። ገብቶሻል? እኔ በዛ ሰዓት ይህንን ኮንስትራክሽን እንደሆነ አላውቅም። በእኔ ፊት አያወራም። በቃ እሱ ያስገባህል ነግሬዋለሁ ሁሉንም ነገር አለ። በቃ ያ እኔና እሱ የተነጋገርነው አማርኛ መስሎኝ ከአረቡ ጋር መጣን። የሆነ ቤት ከተተኝ። ከዛ ማታ ላይ እየተጫወትን ምናምን ማደሪያ ያስጠብቅ አይመጣም። ከዛ በቃ መሬትን ቢሆን ትተኛለህ። መሬት ራሱ ግን ይሁን እንደምታየው ነው የለም። እነሱ እኛን ራሱ አሉ ልጆች እኛን ራሱ በጽዳት መተን ነው እንደዚህ ይሆን ነው እዚህ ጋር። ስለዚህ አንተ የመጣው እሳት ውስጥ ነው እንዳትቆይ አሉ። እኛም አላገኘንም የሚቃመው እንዳትቆይ አሉ። እሺ ብዬ እስቲ አስተርጉምልኝ አሉ። እነሱ ተሳስረዋል። ይኸውልሽ አሁን እዛ ውስጥ ሱዳንቶች አሉ፣ ግብጾች አሉ ብዬሻለሁ። ከግብፁ ጋር ግብፁና አረቡ በቃ ፍራሽ አመጣለታለሁ ሻወር ይወስድና ይጠብቅ አለ። መጨረሻ ላይ ግን ግብፁ ለጥ ብሎተኛ ማታ አመጣለሁ ያለው ማለት ነው። ከዛ በጣም ጭንቅላት ይነካል። ታዲያ ለምንድን ነው ለሚተኛው ነገር አመጣለሁ ያለው ሰውየው ለምንድን ነው የሚሸውደኝ አልኩና አስተርጉሙልኝ ይሄንን ሰው ያልኩና ሲያስተረጉሙ እዚህ ቤት እዚህኛ ድርጅት አሉ ከኮንስትራክሽን ውጪ ምንም የለም፣ በእንደዚህ አይነት ብርም ደግሞ አይከፈልም አሉኝ። እሺ አልኩና ወዲያው ዋይፋይ ትንሽ ብር እጄ ላይ ነበረ። ዋይፋይ አስሞሉልኝ ለአንድ ቀንም ቢሆን ዋይፋይ መሙላት ፈልጋለሁ አልኩና ዋይፋይ ሞላውና ብዙ ነገር ነው የተነጋገርነው። ኢቭን በዛኑ ሰዓት ራሱ ይህንን ነገር አውቄ ራሱ ምን ይለኛል፣ ወሬ አታውራ ሂድና ስራና ስራው ካልሆነ እኔን ጠይቀኝ ይለኛል። አሰሪዎቼ ግብጾቹ ናቸው ብዬሻለሁ። በትርጉም ደግሞ ምን አሉኝ፣ እንደዚህ አይነት ስራ ነው የምንሰራው እኛ የለም ይሉኛል። እሱ ቀኑን ነው የሚያረዝምብኝ። እችን 28ቷን ቀን ለመግደል ነው የሚፈልገው። ከዛ እዚህ ጋር አንቺ ቤት እንደሚያለቅሱት ሰው እኔ እንዳለቅስ ነው የሚፈልገው። ገብቶሻል አይደለ? ስለዚህ እኔ ትናንትና አንቺ ታስገብኛለሽ ብዬ ከታች እንዲህ በጣም ስጽፍ ነበር፣ ግን አላስገባሽኝም። ዛሬ እሺ ቁጥር ላክልኝ፣ ማስረጃዎቹን ላክልኝ። መጀመሪያ መስዬን አይካት እዚህ ጋር አማርኛ ጽሁፍ መስዬ የሚጠይቃል። ስልክ ቁጥር ሄዳ ዋትሳፕ ላይ ሀይል ካለው ማስረጃ ላክልኝ። ማስረጃ እንዳለ ማስረጃውን ብልክልሽ ማለት ነው። እግዚአብሔርን እኔም ብቻ አይደለም ሌሎቹ ራሱ የሌሎቹን ማስረጃ ብልክልሽ በጣም ነው የምትገረሚው። እንደዚህ አይነት ስራ ይሰራሉ እንዴ ነው የምትይው እኮ። እሺ በቃ ፈርቼ ለማንም አላኩም፣ የእነሱን ቪዲዮ ፈርቼ ለማንም አላኩም፣ የቀረጽኩትን ማለት ነው። የቀረጽከው ማለት አልገባኝም። የትኛው ስንመጣ 5 ሆነን የመጣ ነው። እነሱ ስንመጣ 5 ሆነን የመጣ ነው። እኔ የገባሁትኝ በእንትን ነው በካምፓኒ ነው የመጣሁትኝ። በካምፓኒ ስመጣ ግን ማሰብ ያለብሽ ኮንስትራክሽን ውስጥ ሳይሆን እንትኖች አሉ፣ በጂፕሰም ስራ ላይ አሉ ብዙ አይነት ሴሊንግ አለ፣ በጣም ብዙ አለ። እዛ ውስጥ አንድ ኮንስትራክሽን አልተጻፈም። ስለዚህ ያንን ልከውልኝ የመጣሁትኝ። እነዛ ልጆች ደግሞ የመጡት በኢቃማ ነው የመጡት። 4ቱ ልጆች ማለት በኢቃማ በፍሪ ቪዛ ብሏቸው ማለት ነው። 4ቱ ልጆች ማለት ነው። ያ ከነዛ ከ4ቱ ልጆች እንዳለ ቀርቼ ስንጣላ ሁሉ ማለት ነው ቀድቼ ከዛ ቤት እኔን ይዞኝ ሄደ። እኔ ቲክቶክ ላይ ብቻ አይደለም ትንሽ ስለመሞካከር ስልክ ምናምን እኔን ከነሱ ነጥሎ ወሰደኝ። እነሱ አሁን ዋይፋይ የላቸውም፣ ስልካቸው አይሰራም። ለማግኘት ልጆች አብረውኝ የመጡ ልጆች ማለት ነው። አሁን እነሱን ላገኝ ብትይ አታገኛቸው፣ ልጆቹን ራሳቸው። እሱ አሁን በሰው ሊያገኝ ይችላል እነሱ። ገብቶሻል? እነሱን ግን እኔ አሁን ማግኘት አልችልም። ምክንያቱም ያሉት ራቅ ያለ ቦታ ነው፣ ዝግትግት ነው። እኔን ከነሱ ነጥሎ አመጣኝ። ካመጣኝ በኋላ እንደዚህ አይነት ነገር እና ውሰደኝ ብዬ አንተ እዚህ ጋር አንተ ስታወራ መረጃው ቢደለትስ አሁን በምን ማስረጃ ልክልኝ ነው? እስኪ ለምሳሌ የትኛው መረጃ አሁን የቀዳሁት አንተ ጋር ይደልተው ይሄንን ስለማቅ ማለት ነው። እኔ እዚህ መጥቻ አይደለም እዛ ኢትዮጵያ ሆኜ ሙሉ ፋይሌን ሌላ ቦታ ነው ያደረኩት። ደግሜ አሁን ዛሬ አስልኬዋለሁ ራሴ ቀፎ ላይ ሙሉ ነገር ማለት ነው። ሌላ ይቅር ማለት ነው መታወቂያው፣ የእሱን መታወቂያ የድርጅቱ ሁሉ እንዳለ አለ። ገባሽ?
ማወራው ቃል በቃል ማለት እኔ ስልክ ቢኖር አሰማሽ ነበር። ሌላ ወደ ሌላ ስልክ ሊያርግቼ ግን አይ አንተ ላካይ እዚህ ጋር ከመከፈቱ በፊት መጀመሪያ አንተ ለኔ ላክልኝ ወይ ቁጥርህን ላክና ዋትስአፕ ላይ ትልክልኛለህ። መሲና አየካት እዚህ ጋር ሞዴሬተር ለሷ ላከው። አሁን ዋትስአፕ ላይ ሀይ ልካለሁ። እሺ በይኝና ይኸውልህ ከሙባረክ ቀጥሎ መስዬ የሚል አማርኛ የተጻፈ ይታይካል። አየሁታው እሷን ፎሎ አድርጋትና ላክላት። እሷ ቁጥሬ ስላላት አሁን እዚህ ጋር ያንተን ስትልክልኝ እኔ ሀቢባ ነኝ እልሃለሁ ዋትስአፕ ላይ ከዛ ትልክልኛለህ። ኦኬ ሀቢባ እኔ መናገር ከቻልኩ ልናገር። ራሱ ወክሎ ይናገራል። በዳር ስለሱ አይደለም ስለሱ አቡዬ ስለሱ አይደለም። ሲገባ ሙባረክ ትናንትና ስታስተዋውቃቸው ስሚኝ ስታስተዋውቃቸው በጣም እየጻፍኩ ነበር አለ እንጂ ሙባረክ ሌባ ነው አላለም። አንደኛው ሁለተኛ ደግሞ ከነሱ ጋር ያለኝ ነገር ሁለተኛው ደግሞ እኔ አንድ ምስኪን እንዳንድ ፎሎወርስ እንዳለው ሰው ተጋብዤ ጠርቶኝ ይኸው እሱም አለ አስተዋውቀን ታይፒንግ የሚሰራውን ስራ የትኛውንም ስራ እንሰራለን፣ ፎሎወርሳችንን 100 ሺህ ያስገባለን እንከፍላለን ተብዬ ቀንና ማታ እየለፋው እየያዘክ ነው። ኔትወርክ እየያዘክ ነው ሙባረክ። ስንት ቪዲዮ እኔ ነኝ የምቆራረጠው ወይስ ሙባረክ? ስለዛ ከኔ ወረድ ኦኬ እሺ ሙቤ እየተቆራረጥክ ነው። ሙባረክ አልሰማንክም። እኔ ሆናለሁ እዚህ ቁጭ ብሎ ጆይን አለ እንደገና። ምን ጉድ ነው? አዎ እሺ ግን ማለት ነው እኛ እኮ ስለምናስተዋውቀው እያንዳንዱ ድርጅት ልንጠይቅ ይገባል በደንብ አይደል? ኦኬ ይሰማል ሀቢባ? አሁን ይሰማል። አሁን እዚህ ጋር ቅድሙን አልሰማንክም። የቅድሙን አልሰማንክም። እሺ ሙቤ እኔ አንድ ጥያቄ ልጠይቅ። ሙባረክ ቆይ ያንተ 1 ሚሊዮን ተከታዮች አንተ የምታስተዋውቀውን ነገር አንተን ስለሚያምኑክ አምነው ይጠቀሙታል አይደል? አንድ ነገር ልንገርሻ አቡ። እሺ አዎ እኔ አስተዋውቄ ናችሁ። ሰላም አንድ ላውራ ሙባረክ አንድ ያስተዋወቁት 100 ሺህ ፎሎ ማስደረግና ሁላችን ማለት ነው ሙባረክ የትኛው ታይፒንግ የሚሰራውን ስራ እንሰራለን ስላሉኝ እንጂ ሌላ ነገር ሰው አላመጣሁላቸውም። ሰውም እኔን ጉዳዩ መለከተኝ ለማለት ፈልጌ ነው። አይመለከተኝም። ሙባረክ ከታ ጋር አንዴ ላውራ ነኝ። እንዴት ናችሁ? ሰላም እዚህ ያሉ ሰው ናችሁ? አለና እንዴት ነህ? አንደኛ ጥያቄ ያለኝ እኔ የተረዳሁት አሁን እዚህ ላይ እሱም እንዳወራ ካምፓኒው እንደዚህ ነው፣ ሰዎቹ እንደዚህ ናቸው፣ እሱ እንደዚህ ነው፣ ድርጅቱ እንደዚህ ነው አለ አይደል? ያለ መጀመሪያ ሳይት አጥሮች አሉ አይደል? ስተበት ሰምንሄድ ከሆነ ያለ እኛ ጋር ችግር ካለ እሱ ጋር ችግር ካለ ለእኔ ማለት ነው። ተቆራርጠክ አይሰማም። ተቋርጠክ ነበር ያልኩት እኔ ምንድን ነው አሁን እኔ እሱ ያለው ነጥብ አለ አንቺ ጋር ጻፍሽው አሁን ኤግዛምፕል ማለት ነው። በስራው በኩል በመምጣቱ በኩል በብዙ በኩል ማለት ነው። እኔ አሁን ለሀቢባ የምመኘው ነገር ካለ ውስጤ ነው የሚያውቅ አይደል? መጥፎ ሆነ ፈጣሪ ነው የሚያውቅና ውስጤ ነው የሚያውቀው። ትክክል። ለአንቺ የሚታይሽ እዛ ላይ ዲስፕሌይ ያለው ነገር ነው የሚታይሽ፣ ፊት ለፊትሽ ያለው ብቻ ውስጥሽና ያለው ምስል ፈጣሪ ነው ብቻ ነው። በአጭር አማርኛ ይሄ ልጅ በሚዲያ ላይ ያወቀን እኔ ከሙባረክ በፊት ኦኬ እኛ በራሳችን ድርጅት ሰፕላየር ካምፓኒዎች አለን። ሰፕላየር ማለት ትላንት አይ ቲንክ ገብቼ ነበር እንደዚህ አሁን ያለው ሁኔታው ሰዎቹ ሬንት ወስዶ ምናምን አላስረዳውሽም? ትላንት ባልጆች ኬስ እኔ አንድ ነገር ልንገርህ። አሁን የተነሳበት ጉዳይ እኔ እርዳታ ፈለግኩኝ እና አልረዳን ካምፓኒ ጥሩትና በዚህ ልጅ ጉዳይ ያግዘን ብዬ ስጣራ ነው ኖ ብሎ ገብቶ ጉዳዩን ያስረዳን። ጉዳዩን እንዳስረዳን ነጥቡን ብጠይቅህ አይሻልም? እንዳይንዛዛ እኔ ጥያቄ ያስኩትን ነጥብ ልጠይቅህ። ለዛ ነው ያልኩሽ፣ እሱ ነው ያልኩሽ። ኦኬ ስለዚህ አንደኛ ይሄ ልጅ በእናንተ ድርጅት መጥቷል ወይ? መጥቷል። ኦኬ ጥሩ ተመልሷል። ስትነጋገሩ ለእያንዳንዱ ነገር ማስረጃ አቀርባለሁ ብሏል ልጁ። ማስረጃ አለ። ስትስማሙ አግሪመንታችሁ ስትስማሙ ዲል ስታደርጉ በጅብሰን ባለሙያ ነው በሙያው እንደሚመጣ ተነጋግራችኋል ወይ? እሱ ልመልስልሽ። እኛ አሁን ሰፕላየር ካምፓኒዎች ኮንስትራክሽን የሚሰሩ ኦርደር ሰጡን። ኦርደር የሰጡን ምንድን ነው? ብረታ ብረት፣ ጅብሰን ቦርድ፣ የእንጨት ስራ በቃ የቱቦ ይሄ የሽንት ቤት ምናምን ኤሌክትሪክ፣ አጠቃላይ የኮንስትራክሽን ስራ ባለሙያና ረዳት እንፈልጋለን። ቪዲዮ ልታበራልን እንችላለን ወንድማችን? የህዝቡ ጥያቄ ነው። ችግሩ እኔ ስራ ላይ ነኝ አሁን አልችልም። እና ማለት ቢሮ ውስጥ ኮንክ ቢሮ ያንተ ነው። ምን ችግር አለው? ቪዲዮ ልታበራ
ነው የሰራው ነው እጅ ላይ ስራ አለ። ለዛ ነው እና እዚህ ላይ ያለው ነጥብ አሁን የጠየቅኩሽ ለቀቅ ነው። ቪዲዮ ራሱ እኛ ቤት ላይ አለ። አጠቃላይ ስራ በብራታ በብራት በሙያ ቢመጣ ካለ ትንሽ ሰው የሚፈልጉት ተመዝገቡ። እሺ ኦኬ። ሁለተኛ ነገር እሱ መጣ። እኔ አይደለም ያወራሁት፣ የኔ ስታፍ ናቸው ያወራችሁ ማለት ነው። እሱና ሌላ ልጆች አሉ። ሁለተኛ ነገር በእኔ ድርጅት የመጀመሪያ ልጅ በኮንትራት የመጣው እሱ ነው። እኔ የምሰራው ስራዬ በፍሪ ቪዛ ብቻ ነው። በፍሪ ቪዛ የሚያሰራኝ ምንድን ነው? እንደዚህ ስቃይ ስላየሁት ነው። በኮንትራቱ ውሸት ስላለ ብዙ ድራማ ስላለበት ማለት ነው። አይዲ ካለው ይሄ ሰው ያ ስራ አልተመቸኝም ካለ ሌላ ስራው ይፈለግለታል አይደል? ኖ ኖ ኖ ኖ ኖ አይደለም። ዲል ኢዝ ዲል። እኔ 300 ሺህ ብር ከፍዬ ስመጣ ስራው ጅብሰን ነው ከተባልኩ ጅብሰን ነው በቃ። እሱ ላስረዳሽ ብዬ ነው እኔ። እና መጣ ይሄ ልጅ ብር ከፈለ አይደል? በነፃ አይደለም የመጣ ያ በእርዳታ አይደለም የመጣ 100 ሚሊዮን ይሁን ዞሮ ዞሮ እኔ አማንኩበት ያ ብር ተቀበልኩ አይደል? እዚህ ምንድን ነው ማድረግ ያለብኝ? ቃሌ መክበር አለብኝ እና ያለውን ነገር ከሱ ጋር መጨረስ አለብኝ በዲሉ ማለት ነው አይደል? አይደል? ኦኬ። ይሄ ልጅ ብር ከፈለና በራሴ ድርጅት አሁን ቅድም ያልኩሽ ነገር እኔ ጥሩ ነገር ለራሴ ያሰብኩት ቀጥታ ይሄ ልጅ በኮንትራት ከመጣ በዛ ካምፓኒ ከመጣ ቀጥታ ማለት ነው ኢምፕሊመንቱ ቪዛ በምሳሌ የሀቢባ ኮንስትራክሽን ካምፓኒ መጣ፣ ደሞዝ እንደዚህ ስራው እንደዚህ ተብሎ መጣ። ሌላ ስራ ራሱ መሰራት ትችላለች አይደል? በራስሽ ካምፓኒ እንደ ሌሎች አሁን የተሰቃየው ማለት ነው። ከዛ ለልጁ የኔ ሀሳብ ምን አልኩት? በእንደዚያ እናመጣውና በራሳችን እናምጣውና ከንስለን ተረዳሽን ከንስለን ከዛ በኋላ ብዙ አማራጭ ስላለ አይተን ይሄ ልጅ ስራ ገብቶ አይቶ ካመነበት ከዛ በኋላ ኦልሬዲ ዲሉ ስላለን ይሄ ካምፓኒ ስለሚፈልግ ብዙ ሰው ወዲያው አይዲው ይሰራለታል። 28 ቀን ስላለው ማለት ነው። ይሄ ጥፋት ነው ምንድን ነው? የቃል ጉዳይ ነው። አዎ እኔ አንድ ድርጅት ካለኝ በድርጅቴ ፀጉር ቤትም ዳቦ ቤትም ምንም ካለኝ አንድ ሰራተኛ ሳመጣ ተረዳሽን? መጀመሪያ ተረዳሽኝ ያልኩት እኔ። አዎ ተረዳው። እሱ በጅብሰን ሙያ ስላለው በሌላ መቀየር አይፈልግም። በቃ የተባለው ነው የሚፈልገው። ነገር ነበር ይሄንን ኢትዮጵያ እያለ የተነጋገራችሁትን ቮይስ ማስረጃ እየላክልኝ። ኦኬ። ስለዚህ የቃል ጉዳይ ነው፣ የእምነት ጉዳይ ነው። ነገሩ በጣም ቀላል ነው ሀቢባ። ነገሩ በጣም አይሱር በጣም ቀላል ነው። እሱ ብቻ ነው ላይክ ሀይ ነገር ነው። ነገሩ በጣም ከቀላሉ በላይ ቀላል ነው። እኛውም ላይክ ብዙ ነገር ነው ያገባን ነው። ተረዳሽ? ነገሩ በጣም ቀላል ነው። እዚህ ላይ ደረጃ ራሱ ምን ደረስ አይደለም። አንደኛ፣ ሁለተኛ ነገር እዛ የሆነ በእኛ ካምፓኒ ኮንትራክት ስላላክንለት ኦቨር ሌተር ይሄ ካምፓኒ እኔ የነገራችሁኝ ደሞዝ 1800 እና ኦቨር ጅብሰን ስራ ነው። ከማን ጋር እንደሚያወራው ከዮራን ጋር። ዮራን የሚባል አለ እኔ ሰራተኛ ማለት ነው። ከዛ ዮራን ስልኩ ስጠኝና እኔ ላውራው። ይሄ ከዋሸው ዋሸው ይበለኝ። ገባሽ? ደወልኩለት። በላይ ያልኩት ወንድሜ አንተ አሁን የምትመጣው በእኛ ካምፓኒ ቪዛ ነው። አንድ ከገባ በኋላ ማለት ነው። ለምን በአጭሩ ማለት እጥር ምጥን ማድረግ ጉዳዩን ግልጽ ማድረግ እየተቻለ ዙሪያ ጥምጥም ለምን እንሄዳለን? እኛ መልሱ ይሄ ልጅ በጅብሰን ቦርድ በሙያው ቃል ተገብቶለት ከመጣ የመጀመሪያው ነገር እኮ እምነት ነው፣ ቃልን ማክበር ነው። እኔ አንድን ሰው በጅብሰን ብዬ ካመጣ ላስገባው የምችለው እና አላስገባም። ኦልሬዲ ዛሬ ሌላ ስራ አላስገባም። ሀቢባ አልኩሽ እኔ ሀቢባ። አሁን ምሳሌ እኔ አንቺ ሙባረክ አለን። የሀገሩ ሁኔታ ለሰው ነው የሚሰጠው አይደል? ሰው ኦኬ። አንቺ አንድ ልጅ ለእኔ ሰጠሽ አህመድ አልሽኝ። ይሄ ልጅ ጅብሰን ቦርድ አስገባ አልሽኝ አንቺ ሀቢባ ማለት ነው። እሺ ዋስነቱ ከአንቺ ነገር አንድ ልጅ ያ ልጅ አንድ ነገር ከሆነ ማን ነው የምትጠይቂው? ያመጣውን። ቴንክ ዩ። እኔ ትላንት መጣ ይሄ ልጅ። ስንት ሰዓት ነው ያወረደው? 1 ሰዓት ጠዋት። ኦኬ። ከወረደ በኋላ ከሱ ጋር 5 ልጆች አሉ። 4ቱ በፍሪ ቪዛ ነው የመጡት። እሱ ብቻ ነው በኮንትራት የመጣ። ኦኬ። የኔ አኮሞዴሽን አለኝ፣ የራሴ አኮሞዴሽን ማስቀምጣቸው እስከ አይዲ እስከሚቀበሉ ሜዲካል እስከሚጨርሱ የራሴ አኮሞዴሽን አለ። ኦኬ። እዛ መጣ ከሾፌሩ ጋር ገባ። ሰላም ነው አለም ብለን እሱ ከነሱ መሀል አወጣሁት። ለምን? እሱ በኮንትራት ነው የመጣ፣ እንደሱ አይደለም። ኦኬ ኦኬ። ወደ ቢሮ መጣን። ልጆቹ ወደ ሜዲካል ወሰድናቸው። አንድ ጀለሲ ያለ ከሱ ጋር ሄድ እናንተ ቢሮ መኪናው ስለማይበቃ
ተመለስኩና ተገናኘን ቢሮ መንገድ ላይ ማለት ነው። ናና ግባ አልኩትና መኪና ውስጥ የሆነ አንተ ቆይ ለምን በኮንትራት መጣክ? ይህ እንደኔ እንደ ቅድም ያልኩሽ ጥሩ ነገር ያሰብኩለት ማለት ነው። አንተ ለምን በኮንትራት መጣክ? በፍሪ ቪዛ ይሻል። ለምን ባለሙያ ነህ? እዚህ ሀገር የኮንስትራክሽን ስራ ሙያ ካለክ ደሞዝ እስከ 32,500 ታገኛለህ በፍሪ ቪዛ ካለክ ማለት ነው። ይሄ ሁሉ ህዝብ ያመንከበት። ኦኬ እኔ የተረዳሁት ምናልባት ብር የለም ምናምን። እሺ በቃ አሁን አንተ ሙያ ስላለክ በርታና ራስህ ስራ አስተዋውቅና አሳይና በሙያ ስለሆነ ሰውዬው ያሳምንና እኔ ከሰውዬው ጋር ቃል ያለኝ ሳምንት ውስጥ 3 ቀን ሊሆንና በ3 ቀን ውስጥ አሪፍ ከሆነ ልጁ ታማኝ ከሆነ በስራው በኩል ከሆነ እንደዚህ እንደሚባል አሁን አንድ ሰው ረዳት ሆኖ እኔ ባለሙያ ሆኖ ብሎ ሰውዬው ራሱ ካምፓኒው አይዲ ምናምን ያወጣለታል አይደል? ባለሙያ ከሆነ ካልሆነ ስራ ላይ ነው አይደል የሚሆነው? እንደዚህ ከሆነ ቴስት ትደረጋለህ 3 ቀን። ከ3 ቀን በኋላ ፕሮሰስ ማክሲመም ይሄ የሰውዬው ራሱ አለኝ እኔ ማክሲመም አህመድ አለኝ በአረበኛ አለ ማስተርጎም ይቻላል። ማክሲመም ሳምንት እስከ 10 ቀን እሱ ዋና ይበርታና ያሳይ ስራው ቀይርላታሉ ፊዛው። እሺ ብለን አስረከብኩለት። እሺ የወጪ ብር የለኝም። እሺ 100 ብር ሰጣሁትና 4300 ብር ይመጣል አካውንት ልስጥህና አስገባልኝ። ኦኬ ለሰውዬው አስረከብኩት። ከሰዓት በኋላ ቢያንስ 2 ሰዓት ራሱ አይሞላም ያሄዳል። 6 ሰዓት ያወራኝ። በጣም ጥያቄው መልሱ በጣም አጭር ነው ወላሂ፣ በጣም ትንሽ ነው። በጅብሰን የመጣ ልጅ በኮንስትራክሽን ማሰራት ፌራል ነው ሪዝኖ ማወቅ አለባችሁ ከመጀመሪያ አይደል? እኛ ስለ ካምፓኒ የህይወት ታሪክ እኮ ነው እየሰማን ያለ ነው። ህይወት አይደለም የልጁ ህይወት ነው ማዋሽ። የተፈጠረ ነገር ማስረዳት አለብኝ አይደል? አዎ ኦኬ እሺ። አንደኛ እውነተኛ ሰው ከሆንክና ስራክ ንጹህ ከሆነ ምንም የሚያስፈራ ነገር የለም ቪዲዮ ለማብራት አይደል? አይስዌር ቱ ጋድ እኔ ልጆች ያጠብቁ ነው ካላማኝሽ ማለት ነው። ቪዲዮ እኔ ድርጅት ያለኝ ሰው ነኝ። ገባሽ? ምፈረሱ አይደለም። ረዳሽኝ? ኢትዮጵያ ሆነ አንደኛ ነገር ላይ ስላላስረዳ እኔ ራሱ ለመጣሁት እዚህ ለሰው ማስረዳት እና ምናምን አይደለም፣ ስለዋሻው አይደለም። እኔ ያለው ሙባረክ ያቀኛል፣ ድርጅት ያውቃል አይደል? እማቀው የሚያቀኝ ሰው አለ አይደል? እዚህ ላይ ሙባረክ አለ። አልሞትም። ሙባረክ አጠገቤ ነው ያለው አይደል? እኔ ይሄ ነገር ራሱ ያስረዘምኩት አጭር አማርኛ ያልኩት ቮይስ ያለ ሀቢባ ደወል አይደል? ሄዳ ተደውሎብክ ነበር፣ ተቋርጠህ ነበር። እኔ ለሰው ነው የሰጠሁት። ይሄ ልጅ ኤግዛምፕል ለአንቺ ነው የሰጠሁሽ። ኤግዛምፕል ማለት ነው ለአንቺ ሰጠሁሽ። እሺ አንድ ጥያቄ ቆይ፣ ስለምታረዝመው አንተ እኔ ባጭሩ ጠይቀህ ለሰው መስጠትስ እኔ አምጥቼ ለሌላ ሰው መስጠትስ ትክክል ነው ወይ? አንድ ሰው እኔን አምኖ 300,000 ብር ከፍሎ ከኢትዮጵያ ሲመጣ እኔ ነኝ ኃላፊነት ወስዱ። ለሌላ ሰው ላስረክበው አይገባም። አልገባሽም። የሚያሰራው ካምፓኒው ሱፐርቫይዘሩ አለ የሚያሰራው። ለምን ኮንትራት ነው የመጣ አይደል? ይሄ ልጅ አዎ የሀገሩ ሁኔታ በደላላ ነው የምትገቢው ስራ አይደል? ኮሚሽን ተከፍለው ማለት ነው። ዋሻውት ቀጥታ እንደዚህ አሁን ሀቢባ በዚህ ድርጅት የራሷ ብዬ ማኔጀር ሆነሽ ኦነር ሆነሽ ሀቢባ 5 ሰዎች ትፈል የለም። ሰው በሰው ነው የሚገባው ይሄ ሀገር ማለት ነው። አንተ ሰፕላየር ካምፓኒ አይደለህ? አምጥተህ ለሸሪካው ትሰጠዋለህ። ሸሪካው ከፊል ይሆነዋል። ሸሪካው ጋር ነው የሚሰራው። 2 ዓመት ሙሉ ሸሪካው ጋር ነው የሚሰራው። አዎ እዚህ ላይ ያለው ዋስትነት እኔ ምንድን ነው እኔ ያለኝ ዋስትነቱ ምንድን ነው? ደሞዙ የተባለበት ስራ እና አኮሞዴሽኑ የተስማማን ማለት ነው። ከዛ ላይ ያነሰ ችግር ከመጣ ተጠያቂ እኔ ነው የምሆነው። ረዳሽ? አዎ በጣም ጥሩ ኦኬ። ከእሱ ጋር ሲመጡ አንተ ራስህ ካሁን ብለካል። 5 ልጆች አብረው ነበሩ። 4ቱ ልጆች የታሉ? አኮሞዴሽን ያሉት ትላንት ሜዲካል ገቡ እኮ። ስልክ የላቸውም። በምን እናገኛቸው? ደህንነታቸውን በምን እንወቅ? አሉ እናቴ አሉ። ምንም ያልሆነ ሜዲካል ገቡ። ኤቭሪቲንግ ኦኬ። ምንም የሆነት ነገር የለም። እሱ ራሱ ነው ጥያቄ እሱ ነው። እኔ አሁን የገረመኝ ከእኔ ጋር ያመጡ ልጆች እንደዚህ። ከዛ እንግዲህ ልጨርስልሽ አንዴ ከርታ ጋር ማለት ነው። ደወለልኝ ማታ 8 ሰዓት እሻ በኋላ ማለት ነው። አህመድ እዛ ያለው አኮሞዴሽን የሚያወሩት ሌላ ጉዳይ ነው። የጅብሰን ቦርድ ስራ የለም። እኔ የሌላ ሰው የአንተ ጉዳይ ነው። እኔ ያለው አግሪመንት ከሱፐርቫይዘሩ ጋር ነኝ። ሱፐርቫይዘሩ ጋር ደወልኩ። ሙስጠፋ አልኩት الرجال هذا قاعد يقول 1 2 3 1 2 3 ያለ ነው። ይሄ ነገር ምንድን ነው? በተደጋጋሚ እየተደወለብክ ስለሆነ እየተቆራረጥክ ነው። በትክክል እየሰማንን አይደለም። እኔ ከዛ ሰውዬው ዛሬ አይደለም ያሰራሁት። ኦኬ ደወለልኝ። እኔ ሁለተኛ ወገን ስላለ ጠየቅኩት። የተባለ ነገር ምንድን ነው? ውሸት ነው ያ ትክክል ነኝ። 2 ነገር ነው የመለስልኝ። 2 ነገር ምንድን ነው ያለኝ ታውቃለሽ? የሰማሽ ነው
ሁለት ነገር ነው ያለኝ ይሄ ልጅ አህመድ አለኝ بكره الصباح لو الرجال هذا ما دخل جبسن بورد تعال اسالني ይሄ ምን ማለት ነው ይሄ ልጅ ነገ ጠዋት እኔ ያልተባለ ስራ ከገባ ተጠያቂ እኔ ነው የምሆነው እዚህ በኋላ እኔ ከሱ ጋር ማውራው አለኝ የለህም በጣም ጥሩ ኦኬ አንድ ነገር እሺ አኖ ለበላይ ነው ጥያቄ ስለኔ ነው በላይ አንተ በጂፕሰን ቦርድ ሞያ ስራ በሞያ ስራ ቃል ተገብቶልክ መጣክ እዚህ ከመጣክ በኋላ እዚህ አሁን ያለክበት ከቀን ስራ ውጪ ምንም አይነት ስራ የለም ብሎ ይነገረክ ማን ነው ውስጥ አብሮ ይሄ እዛ ውስጥ ሱፐርቫይዘርክ ማለት ነው እሱ አምጥቶ ያስረከበክ አካል ሱፐርቫይዘር አይደለም ልጆቹ ነው በሱ ስልክ ራሱ ቮይስ ተላክልኝ ከሱ ጋር የነበሩ ልጆች ምንድነው ተላክልኝ እኛ ራሱ እዚህ ሆነን እሱ አለ በራሱ ስልክ እኛ ራሱ እዚህ ሆነን ኮንስትራክሽን ነው የምንሰራው ጂፕሰን ቦርድ የሚባል ስራ የለም ልጆች ከሱ ጋር ያሉት ምንድነው የመለስኩት እኔ ወንድሞች እኔ የእናንተ ጉዳይ እኔ አይመለከተኝም ለምን እኔ አላቅም ማነው እዛ ያመጣችሁ የሚመለከተኝ ማነው ጉዳይ የበላይ ጉዳይ ነው ለምን እዚህ ላይ ሶስተኛ ወገን ስላለ ከሱ ጋር አግሪመንት ስላለኝ አንድ ነገር ይሄ ልጅ ከሆነ የአንድ ነገር ይሄ ልጅ ከተበደለ የአንድ ነገር ሌላ ስራ ካልገባ ያ ሙስጠፋ ነው የሚይዘው እኔ በላይ ጋር መለስኩትና የሰው ወሬተውና በፈጣሪ ድርናንጧት አይተክ ካልሆነ ስልክ ያለክ ደውልልኝ መጥቼ ወስዳለሁ አልኩ ካላኩም በላይ እሺ አንተ አሁን እኔ አላልኩም አይደለም እኔ በአፍ አይደለም እዚህ ጋር እኔ በማስረጃ ነው አሁን እዚህ ጋር ብር ምናምን ሰጠሁት አንተ አንድ ነገር አሁን እኔ በጣም ያሳሰበኝ ነገር ቆይ አንረዳ ትልልቅ ሰዎች ስለሆንን በክሊር እያደረግን እንሂድ ለጥያቄ ምላሽ አሁን ለምሳሌ መጀመሪያ የጠየቁት ሀቢባ እኔ ቅድም ያጠየኩሽ ጥያቄ ምንድን ነው ያልኩሽ ምንድን ነው አንድ ያጠየቅ ግራ እንዲገባን እያደረግከን ነው ኮንፊውዝ ሆንን እሺ ለመልስ ምንድን ነው አንደኛ ጥያቄ በላይ በእናንተ ድርጅት መጥቷል ወይ አዎ መጥቷል ቴንኪ 300 ሺህ ብር ከፍሏል ወይ አዎ ከፍሏል ቴንኪ ተመለሰልን አራተኛ በሞያው በጂፕሰን ቦርድ ሞያ ነው ወይ የተነጋገራችሁት አዎ እሺ ታዲያ እዚህ ከመጣ በኋላ ለምን የቀን ስራ ተባለ በቃ አጭር አልተባለም እንደዛ ከሆነ ጂፕሰን ቦርድ ሲሰራ ማየት እንፈልጋለን ቴንክ ዩ በቃ ዌልካም እሺ ለሞሱ ስንት ነው የተነጋገራችሁት እዚህ ጋር 7500 እየሰማ ነው 1800 2100 ለመነጋገራችሁ ማስረጃ ካቀረበስ እሱ የት አለ እስቲ አቀርብልኝ ኦኬ እሺ ልኬልሻለሁ ስሚ ኦኬ ከፍቷለሁ ሌላ ይቅር እግዚአብሔር የማይወደውን ስራ ነው አንተ አሁን ራሱ እያወራ ያለው የውሸት ነው እስቲ ምንድን ነው ያዋሸው አራቱ ልጆች ያሳየናል እኮ አራቱ ልጆች አሁን የት እንዳሉ ማየት እንፈልጋለን ባይናች አንደኛ ነገር ሀቢባ አንደኛ ነገር ልንገርሽ እኔ ይሄ ልጅ መቼ ነው የመጣ ትናንትና ስንት ሰዓት ነው የመጣ በላይ ጠዋት 12 ሰዓት ገብተን የሄድ ነው ቀን ሙሉ ጠጥተን ፀሐይ ዛ ውጪ ላይ 6 ሰዓት ከምናምን ምንድን ነው ፀሐይ ላይ ቆይ ልንገርክ ይኸው ሰዓቱ አለ አንተ እስቲ እያንዳንዱን እግርክ ዱባይ ኤርፖርት ከገባበት ሰዓት ጀምሮ ተናገርኝ እሱ ነው ጥያቄ ጠየቅኩት ስንት ሰዓት ነው ደረስክ ጠዋት 12 ሰዓት ኦኬ ሹፌሩ ስንት ሰዓት ነው የመጣላችሁ ወደ 6 ሰዓት አካባቢ ነው የመጣው ኦኬ ከኤርፖርት ነው የተቀበላችሁ አይደል አሁን ምን ያወር ተቀመጣችሁ ማለት ነው ኤርፖርት 6 ሰዓታት 6 ሰዓት በስንት በመከራ ማለት ነው እግዚአብሔር ነው የምልሽ ቆይ ምንም መከራ የለም አንተ ቆይ አንድ ነገር ልንገርህ ቆይ እኔንም አሳውረኝ አንተ እኮ ማለት 150 መከራ የለም ህዝቡ ፍሬድ እሱ ይናገር አንተ ሚውት አድርግለትና እሱ አንተ ስታወራ እሱ በፍጹም አላቋረጠክም ሚውት አድርጎ ሲያዳምጥ ነበር ስለዚህ ለሱ አይደለም ሀቢባ የቅድሙ ሙባረክ ራሱ ያለ ሌባ የተባለ ሙባረክ አይመለከተው ሙባረክ አስተዋወቀ እንጂ ምን አገባው ይሄ ልጅ ከማስታወቁ በፊት ነው የሙባረክ አይመለከተው እኔ ማውራው ችግር እኔ ጋር ካለ እኔ አሁን ራሱ የገባሁት ተረጋጋ ወንድሜ ترى ነገሩ እንደዚህ አይደለም ነው የሚፈጠረው مرات الموضوع عارف كيف عارف الموضوع ايش تمام انسان انت جبته من اثيوبيا صح احسن نتكلم بلغتنا عشان الكل يفهم اوكي لا عشان بس انا فاهم نقطه عشان هو يمكن يفهمني يستوعبني يفهم لغتنا بيفهم امارينيا احسن مني ومنك بيفهم امارينيا تمارات احسن مني انا اللي انا ما وراو ان انت متردد راسك هنا انا بوينتي በጣም አጭር ነገር ነው አጭር ነገር ምንድነው ታውቃለሽ ይሄ ልጅ በጂፕሰን ቦርድ ነው የመጣ አይደል እኔ ያልኩት በላይ ተረጋጋና ከጂፕሰን ቦርድ ውጪ ከሰራክ ተጠያቂ እኔ ነው የምሆነው እስቲ ይሄ አማርኛ ምንድን ነው በጣም ጥሩ እኮ በሱ ጉዳይ ተናገርን ግን ደግሞ የተነጋገርነው አንተ
ይሄ አማርኛ ኦልሬዲ ጨርሰናል። አሁን እኔ ወደ ደሞዝ ነው የደረስን እኮ። ኦኬ ኖ ሁለተኛ ስቴፕ ይሄ ልጅ እንደበደልኩ እኔ እንደበደልኩ ከተባለ ማታ ሌሊት ሰው ሌሊት ይሰራል። ስራ ሌሊት አለ የለም ሀቢባ ጠዋት ፈጣሪ ያሳድ የኔ አማርኛ ማለት ነው። ጠዋት ፈጣሪ ያሳድረን አይተሽ ሀቢባ አይተሽ ካልሆነ ደውልልኝ። ይሄ ምን ማለት ነው? ይሄ ትክክል ነው፣ ጥሩ ነው። ደሞዝ ግን ደሞዝ ማስረጃ ባለ ደሞዝ ችግር የለም። ልጁ ባለሙያ ነው። ከ2500 ብር ያገኛል። ደሞዝ አይደለም ማራ እኔ ፖይንት ያገኛል በይሆናል። የለም አሁን እሺ አግሪመንት አለ። አግሪመንት እኔ ያለ አግሪመንት አላሰራም።